ሰላም እንዴት ናችሁ? ይሄኛው ቪዲዮ ስለ አንቺ ሆዬ ለኔ የሚባለው የኢትዮጵያ ቅኝት ባህላዊ ቅኝት ወይም ደግሞ ሞድ ስለሱ የሚናገር ነው። እዛ ላይ በተለይ ደግሞ እዛ ላይ ያሉትን ኮርዶች እኔ የምጠቀማቸው ወይም መጠቀም እንችላለን ብዬ ማስበውን ለመናገር ሞክራለሁ አንዳንድ ሰዎች ስለጠየቁኝ። እሺ ለምሳሌ በሲ ሜጀር ስኬል እጠቀማለሁ ለመግለጽ የትኛውን አንቺ ሆዬ ስኬል ለመጠቀም ማለት ነው። ሲ ሜጀር ስኬል ነው። እነሱን በቁጥር ከጠራናቸው 1 2 3 4 5 6 7 8 ነው። ይሄኛው ከሰባተኛው የሚነሳ ቅኝት ነው ብዬ ነው ማስበው። ለኔ የተለያዩ መንገዶች አሉ ሌሎች ሰዎች የሚያስቡት፣ ለኔ ይሄ ነው የሚቀለው ለመናገር ማለት ነው። እሺ ስለዚህ ከሰባተኛው እንነሳለን። 7 1 3 4 5ን ሻርፕ እናደርገዋለን። ጂ ሻርፕ ከዛ 7 ላይ ይጨርሳል። ይሄ ቢ አንቺ ሆዬ ለኔ ነው የሚለው አንቺ ሆዬ ለኔ የሚለው ቅኝት ነው። እሺ ኮርዶቹን ከመናገሬ በፊት መጀመሪያ ማሰብ አለብኝ ብዬ ማስበው ነገር እኔ ኮርድ ለመስራት ስንሞክር የሚጫወተው ኮርድ የማዜማውን ዜማ ይነካል ወይ ነው። አብዛኛው ዜማው የሚጫወተው ዜማ በሚጫወተው ኮርድ ውስጥ አለ ወይ የሚለውን ነገር አስባለሁ ማለት ነው። እሺ የመጀመሪያው ኖት ቢ ነው። ስለዚህ እንግዲህ እኔ በአንቺ ሆዬ ውስጥ ቅኝት ውስጥ ያሉትን ኖቶች የሚያካትት ኮርድ ፈልጋለሁ ማለት ነው። እንግዲህ ኤፍ ዲሚኒሽድ ቅርታ ኤፍ ሻርፕ አይደለም፣ ይሄ ኤፍ ዲሚኒሽ ኮርድ ከተጠቀምኩኝ ቢ ኖት ያካትታል ወይ ደግሞ ኢ ሜጀር ቺ ኖት አለች እዛ ውስጥ። ሌላ ደግሞ ከፈለኩኝ ሲ ኦግመንትድ ሜጀር 7 ማድረግ ይሄዳል ማለት ነው። ከዛ ከቅኝቱ ድምጽ ውስጥ አወጣሁኝም ስጫወት ማለት ነው። የሚቀጥለው ኖት ሲ ነው አይደል? ስለዚህ ሲ ላይ እንግዲህ ሲሆን ኦብቪየስሊ ሲ ኦግመንትድ ኮርድ ብጫወት ይሄዳል። ኢ ኦግመንትድ ብጫወት ይሄዳል ወይ ደግሞ ኤፍ ማይነር ብጫወት ይሄዳል ማለት ነው። የሚቀጥለው ደግሞ ኢ ነው ልበል እንግዲህ ኦብቪየስሊ ኢ ሜጀር ኮርድ ወይ ደግሞ ሲ ኦግመንትድ። ሌላ ደግሞ ምን አለ ውስጥ ይሄኛው ኢ ቢ ያለው ኢ ኦግመንትድ ሲ ቲንክ እነሱ ናቸው። ሌላው የሚቀጥለው ጂ ሻርፕ ኖት ይቅርታ ኤፍን የሚያካትተው እንግዲህ ኤፍ ዲሚኒሽ ማለት እችላለሁ ወይ ደግሞ ኤፍ ማይነር ማለት እችላለሁ። ስለዚህ አይዲያው እየገባችሁ ነው። እንግዲህ በቅኝት ውስጥ ያሉትን ኖቶች ተጠቅሜ ኮርዶች እሰራለሁ ማለት ነው። በቃ ዋናው አይዲያ ያ ነው። ከዛም እንግዲህ የበለጠ ኤክስፓንድ እያደረጉ መሄድ ይቻላል። ይሄ ብቻ ነው መንገዱ ማለት አይደለም። እንግዲህ ጂ ሻርፕ አለ፣ ኤፍ ዲሚኒሽድ፣ ኤፍ ማይነር ወይ ደግሞ ኢ ሜጀር ወይ ደግሞ ሲ ኦግመንትድ ሜጀር 7። እነዚህ ሁሉ ለዛ መጠቀም እንችላቸው ኮርዶች ናቸው እና ተመልሶ ቢ ላይ ጨርሳል። እነዛን ኮርዶች መጠቀም እንችላለን ማለት ነው። ይሄኛውን እንግዲህ ሲ ኦግመንትድ ሜጀር 7 ካረግን መጠቀም እንችላለን ማለት ነው። እና አይ ቲንክ ትንሽ ምን ኮርዶች መጠቀም እንችላለን የሚለውን ሀሳብ በእኔ መንገድ ለመግለጽ ሞክራለሁ። ከጠቀማችሁ እንግዲህ ተጠቀሙት ወይም ደግሞ ለማወቅ ለሚፈልጉ ሰዎች አሳዩአቸው። ይሄ በአንቺ ሆዬ ለኔ የሚለው ቅኝት እኔ የምጠቀማቸው ኮርዶች ናቸው። ብዙ ሰዎች ይጠቀሟቸዋል። እኔ የፈጠርኩት አይደለም። ይጠቅማቸዋል። ጊዜያችሁን ወስዳችሁ ስለሰማችሁኝ አመሰግናለሁ። ቪዲዮውን ሼር አድርጉት። ከወደዳችሁት ደግሞ ላይክ አድርጉት።